ገንዘብ ሁሉም ሰው የሚፈልገው አንድ ነገር ነው። ነገር ግን ማንም ስለ እውነት ማውራት የሚፈልግ የለም። ገንዘብ የክፋት ሁሉ ስር ነው ይላሉ። ግን ምናልባት ገንዘብ ያለውን ነገር ብቻ ይገልጻል። እውነተኛ እንሁን። ገንዘብ ነገሮችን ይለውጣል። ነፃነትን፣ ምርጫዎችን እና ጊዜን ይገዛል። ከሁሉም በላይ ግን ቅድሚያ የሚሰጧቸውን ነገሮች ያስቀድማል። ገንዘብን ማሳደድ ስግብግብነት ነው ተባለ። ግን እውነታው ይሄ ነው። ከነሱ አንዱ ከሆንክ ድሆችን መርዳት አትችልም። ገንዘብ ግቡ አይደለም፣ መሳሪያው ነው። ለመገንባት፣ ለመስጠት፣ ለማደግ የሚያስችል መሳሪያ ነው። ስቲቭ ጆብስ እንዲህ አለ፣ ዓለምን መለወጥ እንደሚችሉ የሚያስቡ እብዶች ናቸው። ግን ያንን ህልም ለመደገፍ ገንዘብ ያስፈልግሃል። እይታን ወደ ተጽዕኖ ለመቀየር ገንዘብ ያስፈልግሃል። ገንዘብ ትክክለኛን ደስታ አይገዛም። ገንዘብ የሚሰራው አማራጮችን በመግዛት ነው። እናም በህይወት ውስጥ አማራጮች ደግሞ ኃይል ናቸው። በጣም ሀብታም ሰዎች ራስ ወዳድ እንደሆኑ ታስባለህ? የተሳሳትክ ይመስለኛል። በምድር ላይ ያሉ በጣም ሀብታም ሰዎች ዓለምን እየቀየሩ ነው። ኦፕራ ትምህርት ቤቶችን ገነባች። ኤለን መስክ የወደፊቷን በቴክኖሎጂ የዘመነች ዓለም እየገነባ ነው። ዋረን ቡፌት በቢሊዮን የሚቆጠሩ ብሮችን ለድሆች ለገሰ። አንተም ተመሳሳይ ነገር ለማድረግ የሚያስችል ኃይል ቢኖርህስ? በአንድ ጥሩ ሰው እጅ ያለው ገንዘብ የመልካም ኃይል ይሆናል። ነገር ግን በደካማ አስተሳሰብ ውስጥ ያለው ገንዘብ መርዝ ይሆናል። ስለዚህ አስተሳሰብ ይቀድማል። ገንዘብን ከማሳደድ ይልቅ እሴትን አሳድብ። በቂ እሴት ሕይወት ላይ ጨምር። በዚህ ሰዓት ገንዘብ አንተን ያሳድዳል። ለችግሮች መፍትሄ ለሚሰጡ ሰዎች ገንዘብ ይፈሳል። ስለዚህ እንዴት ሀብታም መሆን እችላለሁ ብሎ ከመጠየቅ ይልቅ ዛሬ የማንን ሕይወት መለወጥ እችላለሁ ማለት፣ ይህ የሚሊዮነር አስተሳሰብ ነው። አብዛኛው ሰው ጊዜውን በገንዘብ ይገበያያል። ግን እውነተኛው ጨዋታ የንግድ ዋጋ ለነፃነት የሚለው ነው። ወዳጄ ሆይ ይህ ቻናል ያንተ አስተማሪ እና ቤተሰብ ስለሆነ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሳ። መልካም ቀን።